አሁን የምጽፈው ለትግራይ መንግስት ለወያኔ ነው። ከመጀመሪያ ጀምሮ እኔ ሳልወለድ የጀመርክ ፓርቲ ወያኔ ነህ። ሁለተኛም ትግራይ ህዝብ በአንድ ሴት ምክንያት የሚመጣ ፖለቲካ የምትሰሩ ከሆናችሁ እናንተም ባለጌዎች ናችሁ ማለት ነው። ከዛ በተረፈ ግን አብይ አህመድ እናንተን ማጥፋት ሲፈልግ አንድ ሴት ቤት ውስጥ መለጠፉ ግድ ሆኖበት ነው። ደም መጠጣቱ እያነካካ ነው። ሁለተኛ ፖለቲካ ምን እንደሆነ እያወቃችሁ በአንድ ሴት ፖለቲካችሁን ለማጣት መሞከራችሁ ያስቃል። ሶስተኛ ይሄ የዩሮፕ ቀልድ ነው። የነሱ የአብይ ቀልድ ነው። ወያኔ የእናንተ ግሩፕ ለመውጣት 31 ዓመት ኢትዮጵያን ያስተዳደረ መንግስት ሴት ሊሆን አይችልም። ምንም ሊሆን አይችልም። ወያኔ መንግስቱ ኃይለ ማርያምን የጣለ ግሩፕ ሴት ሊሆን አይችልም። ወይም ከሴት ጋር የሚያነካካው ምንም ጉዳይ የለም። ስለዚህ እኔ ከአንድ ሰው ጋር ብንቀያየም ወይም ከአንድ ሰው ጋር ብንነጋገር እኛ አንድ ሰው ነን። ነገር ግን አብይ አህመድ ያልገባው ነገር ሳይሆን አብይ አህመድ የሚጫወተውን ዓለም ማወቅ አለበት። የትግራይን ህዝብ ለማጥፋት አንድ ሴት እንትን ልትሆነው አትችልም። መጫወቻ ካርድ ነው። የፖለቲካ መጫወቻ ካርድ አድርጎኛልና መጠቀሚያ ስላደረገኝ በጣም ይሄ በሻሻ አፋራ እኔ አዲስ አበባ ልጅ መጥቶ እሱ እኔን ብልጥ ወይም ሞኝ ሊያደርገኝ አይችልም። የለም በፈለገው ዳይሬክሽን ሲፈልግ ነጭ ብር ሰጣት። አገሯ ቤተሰብ ብር ሰሩ ይላል። ቤተሰቡን ለማስመታት ይፈልጋል በገንዘብ። ደስ ሲለው በእምሴ በኩል ይመጣል፣ ደስ ሲለው በስፐርም ይላል። እና የሚዞራቸው አንግሎችን ስታዩቸው ጀስት የፖለቲካ መጠቀሚያ ማለትም የፖለቲካ ታይትል አድርጎኛል። እና ኢትዮጵያን ሊያስተዳደር የፈለገው አማራን ከትግራይ ሁል ጊዜ በአንድ ሴት ምክንያት እኔን እየጎረጎረ ቤቴ የተቀመጠ በዓለም ፊት እንደውም ልጠይቀው ምንድነው የምትጠላት ከሆነ ለምን ቤቷ ትቀመጣለህ በሉት። ከ2010 እሱ ከመጣባት ቀን ጀምሮ ቤቴ ውስጥ ነው ያለው እሱና የዩሮፒያን ፖለቲከኞች። ስለዚህ እነሱን ለማስደሰት እየሄደ ትግራይን ህዝብ ይጨፈጭፋል። የአማራ ህዝብ ይጨፈጭፋል፣ የኦሮሞ ህዝብ ይጨፈጭፋል። ስለዚህ አንድ ሴት ቤት ቃላት እየለቃቀመ እየሄደ የሚያጠቃው ነገር ወይም የሚያነካካው ነገር በጣም ከባድ ስለሆነ የትግራይ ህዝቦች እንድትነቁ ነው የምጽፈው። ለአማራም ህዝብ ለኦሮሞም ህዝብ እንድትነቁ ነው